ተመታ። በጣም የሚያሳዝነው መመታቱ አይደለም። ከተመታ በኋላ ሆስፒታል ለሕክምና ሲወስዱት መታከም አትችልም ተባለ። እና የሚታየን ነገር የጠቆረው የተበላሸው የከፋው ብቻ መሆን የለበትም። ነጠላ ትርክት ወደ ገዢ ትርክት የማቆንጀቱ ስራ በመጀመሪያ ራስህ ማመን ይፈልጋል። የምትለውን የምትኖረውን ነገር ማመን ይፈልጋል። ራስን ለማድከም ለመትጋት የተዘጋጀ መሆን ይጠይቃል። ከዚያ በኋላ የምታጋራው ቃል ብቻ ሳይሆን ከዛ ያለፈ ስፕሪትም ይሆናል። አንድ ስላቮይ ዚዚክ የሚባል ጸሐፊ በቅርቡ ኮቪድ እንዴት ዓለምን ሼክ እንዳደረገ መጽሐፍ ጽፎ ነበር እና እዛ መጽሐፍ ላይ አንድ የሚገርም ምሳሌ አለ። አንዱ ሰው አእምሮ ይታመማል። አእምሮ የታመመው ሰውየው እኔ ስንዴ ነኝ ይላል። አንተ እኮ ስንዴ አይደለህም፣ ሰው ነህ፣ የእንትና ልጅ ነህ፣ የእንትና ወንድም ነህ ብሎ ማስረዳት የአእምሮ ሐኪም ለሆነው ሰው የቀናት ስራ ነበረ። የፊውል መኪና መገልገልን ቀንስ እናቆም ስንል አንዳንድ ጩኸቶች ነበሩ ኢትዮጵያ ውስጥ። ግን የኤሌክትሪክ መኪና የመረጥንበት ዋናው ምክንያት ለምሳሌ አሁን በኢራን ግጭት ምክንያት የነዳጅ ዋጋ በከፍተኛ ደረጃ እየጨመረ ነው ያለው። እኛ ነዳጅ አናመርትም። የነዳጅ ዋጋ ከጨመረ ዋጋ ይጨምራል። ማስተካከል የምንችልበት መንገድ የለም። ይሄ የዓለም ችግር ስለሆነ በዓለም ላይ ካላት ገቢ ካላት ኤክስፖርት ከፍተኛውን አማውንት ለኢነርጂ ከሚያወጡ ጥቂት ሀገራት አንዷ ኢትዮጵያ ናት።